ህይወቴ ከዚህ የተሻለ መሆን ነበረበት ከመጣውበት መንገድ አኳያ ከከፈልኩት መስዋዕትነት አንፃር ሲታይ አሁን የምኖረው ህይወት ለኔ አይገባኝ ከዚህ የተሻለ ህይወት ሊኖርኝ ይገባ ነበር ብለን አንዳንዴ የምናስብበት ወቅት አለ ከዚህም ማለፍ ሲል ሙሉ ህይወታችንን ስንገመግም ምናልባት ህይወቴ በሙሉ ስተት ሆኖ ቢሆንስ ይኖርኩት እያንዳንዱ የህይወት እንቅስቃሴ ስተት ቢሆንስ what if my whole life has been wrong ብሎት እንደተናገረ ቶልስቶይ ሁሉም ህይወቴ ስተት ቢሆንስ ሚል ጥያቄ ማለት ምንም እንኳን ሞቲቬሽናል ስፒከሮች ብዙ ጊዜ የሚነግሩን ቢሆንም አንተ ካሰብክበት አንተ ካለምከው አንተ ከፈቀድክ አንተ ካመንክ ይሆናል የሚባል ቢሆንም ውሸት ህይወት በእኛና በእኛ ብቻ የምትቀረጽ መንገድ አይደለች በጣም ለብዙ ሰው ሊገርም ይችላል ቤተሰቤ ተጽዕኖ ነበረው እንጂ እኔን ሙሉ ለሙሉ አልሰራኝ ያደኩበት ሰፈር ያደኩበት ማህበረሰብ ተጽዕኖ ነበረው እንጂ እኔን ሙሉ ለሙሉ አልሰራኝ በጣም የተለያየ ነገር ያሳለፍኩት ገጠመኝ ያሳለፍኩት ህይወት ተጽዕኖ ነበረው እንጂ እኔን ሙሉ ለሙሉ አልሰራኝ የመጣንበት የህይወት ጉዞ በሌላ የህይወት ጉዞ መስመር ውስጥ ብንጓዝ የተለየ ህይወት ይኖረን ነበር በጣም እርግጠኛ መሆን እንችላለን በሱ ግን የተሻለ መሆኑን ማረጋገጥ አንችልም አንዱ ትልቁ ችግር ነው ለኔ ይሄ ይገባኛል በየሳስቀምጥ ሌላኛው ሰው ነው ላንተ ይሄ አይገባም ለኔ ነው ይችላል ወይም ደግሞ የህይወት አሰራርና ኑሮን በመስንመለከት ነው ይሄ ላንተ አይገባም ላንተ የሚገባው ይሄኛው ነው የሚል ነገር ውስጥ ሊመጣ ይችላል እንደምቆያችሁ የመሰላ ክላስ ተከታታዮች ሁሌ ለምታደርጉልኝ ድጋፍ ለምትሰጡኝ አስተያየት በጣም ከልብ አመሰግናለሁ ዛሬ የምንነጋገረው የህይወት መንገዶች በሚል ርዕስ ይሆናል ማለት ነው የህይወት መንገዶች እነዚህን ያነሳናቸውን ጥያቄዎች የምንመልስበት ክፍል ይሆናል ማለት ነው በህይወት እንቅስቃሴ ውስጥ ከልጅነት ጀምረን በመናደርገው ጉዞ ውስጥ ተጉዘን የደረስንበት የህይወት ኡነታ አለ ስለዚህ ይሄን ኡነታ ባንወደውስ አሁንም የኖርን ያለነው ህይወት ነው ለኔ ከዚህ የተሻለ ህይወት ይገባኝ ነበር ብለን ብናነሳ አንደኛ የምናየው ጥያቄ እሱ ይሆናል ከዚህ የተሻለ ህይወት ይገባኛል ከዚህ የተሻለ ህይወት ይገባኛል ከዚህ የተሻለ መሆን ነበረበት ህይወት ከዚህ የተሻለ ህይወት ነበር የሚገባኝ ወይም ህይወቴ ከዚህ የተሻለ መሆን ነበረበት የሚል ይሆናል ሁለተኛው ጥያቄ ደግሞ what if ሁሉም የሚኖርኩት ህይወት በሙሉ ስተት ቢሆንስ የሚል ይሆናል ሶስተኛ የምናየው ደግሞ ትክክለኛው መንገድ ታዲያ እንዴት እናውቃለን ሁሉም ስተት ይሆናል የሚለው ጥያቄ ወደ አእምሮአችን ሲገባ አንድ ጥያቄ እንድንመልስ ያስገድደናል እሱም ትክክለኛው መንገድ ታዲያ የትኛው ነው ትክክለኛው መንገድ እነዚህን ጥያቄዎች ያብራራን የምንመልስበት ክፍል ይሆናል ማለት ነው ከመጀመሪያው እንጀምር ከዚህ የተሻለ ህይወት ይገባኝ ነበር ህይወታችንን ቆም ብለን ስንመለከት ከመጣንበት ህይወት አኳያ ከከፈልነው መስዋዕትነት አንፃር አሁን የምኖረው ህይወት ለኔ የሚገባኝ ህይወት አይደለም ብለን የምናስብባቸው በጣም ብዙ ወቅቶች አሉ እስኪ አንዳንዴ መለስ ብለን ስናየው ልጅነቴ እንደዛ ባይሆን ኑሮ እንደዛ አይነት ቤተሰብ ውስጥ ባላድግ ኑሮ በራሴ የምተማመን ጎበዝ ሰው መሆን ይችል ነበር ያንን ትምህርት ባለማር ኑሮ የትምህርት ምርጫዬ ስተት ባይሆን ኑሮ አሁን የተሻለ ገቢ ይኖረኝ ነበር ብለን የምናስባቸው ብዙ ወቅቶች አሉ እንደዛ አይነት የፍቅር ጓደኛ ባይገጥመኝ ኑሮ እሱን የመሰለ የፍቅር ጓደኛ ባይኖረኝ ኑሮ አሁን የተረጋጋና ሰላም ያለበት ህይወት ኖር ነበር ብላ የምታስብም ሴት በጣም ብዙ ጊዜ ትኖራለች ልጅ ባልወልድ ኑሮ በጣም ብዙ ኑሮ የምንላቸው ብዙ ሐሳቦች አሉ እንደዛ ባይሆን ኑሮ ያሳለፍኩት ህይወት አሁን የቆምኩበት ህይወት ላይ አልቆምም ነበር ግን ለኔ ከከፈልኩት መስዋዕትነት አንፃር ከመጣውበት ህይወት አኳያ የተሻለ ህይወት ነበር አሁን የሚገባኝ ይሄ ህይወት ለኔ አይገባኝም ብለን ራሳችን ብዙ ጊዜ የምንታገልበት ወቅት አለ ከራሳችን ማለፍ ሲል ከሰዎች ጋር ከፈጣሪም ጋር የምንታገልባቸው ወቅቶች በጣም ብዙ ናቸው በቅርቡ ቴራፒ ላይ ገጠመኝ ነገር ነው አንድ ሴት ስታድግ ብቻዋን ነበር ያደገችውና ሁሌ ማምሮዋ ውስጥ ይሳለችው ነገር እኔ በትዳር ፈጣሪ ይባርከኛል ቢያንስ ብቻዬን ሁኛ አድጌ ሰፊና ትልቅ ቤተሰብ ይሰጠኛል የሚል ግምት ነበራትና በአጋጣሚ ትዳሯ እንደምትፈልገው አልሄደምና በጣም ከባድ የሆነ ብስጭት ውስጥ ገባች ለኔ ይሄ አይገባኝም ብቻዋን ላደገች ሴት ፈጣሪ በትዳር ልትባርካት ይገባ ነበር ብቻዋን ጓደኞች እህት ወንድም ሳይኖራት ላደገች ሴት በሰፊ ቤተሰብ ልትባርካት ይገባ ነበር ያለች ትግል ውስጥ ስትገባ አስታውሳለሁና በህይወት ውስጥ ይገባኛል አንዳንዴ ህይወት እንደጠበቅነው አልሆን ሲል በጣም ፍትህ የጎደለው መስሎ ሲታየን ዓለም አሰራሯ ፈጣሪ አሰራሩ ህይወት በሙሉ ፍትህ የጎደላት መስሎ ሲሰማን ብስጭት ውስጥ እንገባለን ቂም ውስጥ እንገባለን ንዴት ምሬት ከሚገባው በላይ ቅሬታ ውስጥ እንድንገባ ያደርገናል ይገባኛል በዚህ ውስጥ ስናስብ ይሄ ለኔ አይገባኝም ነበር ከዚህ በላይ ነበር የሚገባኝ ህይወት የተሻለ መሆን ነበረበት ምክንያቱም እኔ ያሳለፍኩት ህይወትን ሳይ የከፈልኩት መስዋዕትነት ስመለከት ለኔ ይሄ ህይወት አይገባኝም ብለን እንድናስብ ያደርገናል ህይወት ከዚህ የተሻለ መሆን
ነበረባት። የብዙ ሰው ሐሳብ ነው። ትዳር ከዚህ የተሻለ መሆን ነበረበት። ትምህርቴ፣ ውጤቴ፣ ኑሮዬ ከዚህ የተሻለ መሆን ነበረበት እያልን የምናነሳቸው ብዙ ጉዳዮች አሉ። ይህ አስተሳሰብ ምንጩ ምንድን ነው? በዋናነት ምንጩ ምንድን ነው እንመልከት። የመጀመሪያው ነገር የነገሮች ተጠቂ ነኝ ብሎ ማሰብ ነው። የቤተሰብ ሁኔታዬ እንደዛ ባይሆን ኑሮ እኔ የተሻለ ህይወት ኖር ነበር። አካባቢ ኑሮዬ እንደዛ ባይሆን ኑሮ እኔ የተሻለ ህይወት ኖር ነበር። ገጠመኝ መጥፎ ባይሆን ኑሮ የተሻለ ህይወት ኖር ነበር። እድሌ ጥሩ ቢሆን ኑሮ የተሻለ ህይወት ኖር ነበር። እንደዛ አይነት ትዳር ውስጥ እንደዛ አይነት የህይወት እንቅስቃሴ ውስጥ ባልገባ ኑሮ የተሻለ ህይወት ይኖር ነበር። ስለዚህ አንዱ ትልቁ ነገር ተጽዕኖዎችን ያደረሱብኝን ተጽዕኖዎች ስገመግም ተጠቂ ነኝ የሚለው አስተሳሰብ ይሆናል ማለት ተጠቂ ነኝ፣ በነገሮች ተጠቂ ነኝ። ያስ ጌታ አንዳንዴ እኮ እውነት ነው ብሎ የሚያነሱልኝ ሰዎች አሉ። ልክ እኮ እውነት ነው። ለምሳሌ ቤተሰቦች ጥሩ ቢሆን ኑሮ ወይም ደግሞ ጥሩ ቤተሰብ በአስተዳደጋቸው ጥሩ ቢሆን ኑሮ ኮንፊደንስ እንዲሰማኝ የሚያደርጉኝ ቢሆን ኑሮ ትራውማ ባይኖርብኝ ኑሮ የልጅነት በጣም ብዙ ሰው የሚያነሳው ሀሳብ የልጅነት ትራውማ ባይኖርብኝ ኑሮ የተሻለ ህይወት ይኖረኝ ነበር። እኔ የነገሮች ተጠቂ ነኝ ብሎ ማሰብ ለዚህ መፍትሄው እናያለን። ተጠቂዎች አይደለንም። ባይዘው ነገሮች ተጽዕኖ አሳድሩብን እንጂ ሙሉ ለሙሉ ነገሮች አልቀረጹንም። ይሄን አስተሳሰብ እናየዋለን በደንብ። ስለዚህ የመጀመሪያው ነገር ህይወት እዚህ ሀገር ባላድግ ኑሮ መንግስት እንደዚህ ባይሆን ኑሮ የሀገራችን ሁኔታ እንደዚህ ስለሆነ ነው እንጂ ብዙዎቻችን እናነሳለን ተምረን ውጤታማ ያልሆን ነው የነገሮች ተጠቂ ነን ብለን እናስባለን ማለት ነው። ሁለተኛውና ትልቁ ነገር ደግሞ ይገባኛል የሚለው አመለካከት ነው። ኢንታይትልመንት፣ ይገባኛል። ህይወት ለኔ እንደዚህ መሆን የለበትም፣ ለኔ የሚገባኝ ይሄ ነው ብለን ያስቀመጥነው ነገር አለ። ይገባኛል የሚለው አመለካከት ኢንታይትልመንትን ይወልዳል። ለኔ ይሄ ነው የሚገባኝ። ማን ነው ይሄንን ይገባችኋል ብሎ ያስቀመጠው የሚለውን ነገሮች እንዳያለን። ግን ይገባኛል የሚለው አንሪያሊስቲክ ኤክስፔክቴሽን ስለ ኑሮ፣ ስለ ህይወት፣ ስለ ትዳር፣ ስለ አጠቃላይ ስለ ራሳችን የሚኖረን አንሪያሊስቲክ ኤክስፔክቴሽን ቢኮዝ ይገባኛል ብለን ስናስቀምጥ የሚገባንን ነገር እኛንን ሴት እያደረግን ያለን። ኑሮ ደግሞ ችግሩ በእኛ አስተሳሰብና በእኛ አመለካከት ብቻ የሚሄድ አይደለም። ምንም እንኳን ሞቲቬሽናል ስፒከሮች ብዙ ጊዜ የሚነግሩን ቢሆንም አንተ ካሰብክበት፣ አንተ ካለምከው፣ አንተ ከፈቀድክ፣ አንተ ካመንክ ይሆናል የሚባል ቢሆንም ውሸት። ህይወት በእኛና በእኛ ብቻ የምትቀረጽ መንገድ አይደለችም። እኔ በማምንበት ነገር እንዳለ ሆኖ የህይወት ውጫዊ ተጽዕኖዎችም አሉ። ስለዚህ በመስተጋብር የሚፈጠር ነገር እንጂ በእኔና በእኔ ብቻ የሚሰራ አይደለም። ስለዚህ የእኔ ኤክስፔክቴሽን ብቻ ህይወትን እኔ በምስልበት መንገድ ብቻ ህይወትን ማምጣት አልችልም። አክቹዋሊ እያንዳንዱ መፍትሄዎችን እያየን እንሄዳለን። ይገባኛል የሚለው አስተሳሰብ ይሆናል ማለት ነው። ሶስተኛ ስለ ህይወት አለን የተሳሳተ አመለካከት። ህይወት ማለት ፍትሃዊ የሆነች ተገማች ፕሪዲክተብል የሆነች እንደሆነ ይሄን ካረኩ ይሄ ይሆናል፣ ይሄን ካረኩ ይሄ ይሆናል ብሎ ማሰብ በራሱ ብዙ ጊዜ ለኔ ይሄ አይገባኝም፣ ከዚህ የተሻለ ህይወት ነበር የሚገባኝ ብለን እንዳምናምን እንሆናለን። ትልቁ ችግር ያለው ነገር ምንድነው? ፍትሃዊነትን እና ተገማችነትን ስናስብ ከኛ አኳያ ብቻ አሁን እናየዋለን። ፍትሃዊ ነው ብለን የምናስበው እኛ ፍትሃዊ ብለን ያስቀመጥነው ነገር፣ ተገማች ነው ብለን የምናስበው ይሄን ሳደርግ ይሄ ይሆናል ብለን እርግጠኛ የምንሆንባቸው ነገሮች ስላሉ ነው። ሶስተኛ ጤናማ ያልሆነ ፉክክር ከሰዎች ጋር የምናደርገው ፉክክር ጤናማ ካልሆነ ብዙ ጊዜ ለኔ አይገባኝም፣ እንትና እኮ እንደዚህ አድርጓል፣ ለሱ ይሄን የሰጠው እንዴት ለኔ ይሄ መሆን ያቅቷል፣ እንዴት ለኔ ይሄ አይሆንልኝም፣ እሱ እንደዚህ ከሆነ እሷ እንደዚህ ከሆነች የሚለው ፉክክር በራሱ ለኔ ይሄ አይገባኝም፣ ለኔ ከዚህ የተሻለና የተለየ ህይወት ነበር የሚገባኝ። ስለዚህ እነዚህ ነገሮች ትክክል አይደሉም ወይ? በሐሳብ ደረጃ ስናያቸው ይገባኛል። እነዚህ ሐሳቦች ከየት እንደሚመነጩ አውቃለሁ። ምክንያቱም አንዳንዴ በህይወት እንቅስቃሴ ውስጥ ስናልፍ ነገሮች ፍትሃዊ እንዲሆኑ እንፈልጋለን። በህይወት እንቅስቃሴ ውስጥ ስናልፍ ነገሮች ተገማች እንዲሆኑ እንፈልጋለን። በህይወት እንቅስቃሴ ውስጥ ስናልፍ እኛ የምናምነው እውነት፣ እኛ ስለምናስበው ሐሳብ እውን እንዲሆን እንፈልጋለን። ግን ህይወት እንደዛ አትሰራም። ለኔ ይሄ ይገባኛል፣ ለኔ ይሄ አይገባኝም የማለት መብታችን፣ ለኔ ይሄ ይገባኛል፣ ለኔ ይሄኛው አይገባኝም ብለን የመናገር አቅሙ መብቱ አለን ወይ የሚለውንም ነገር እያየን እንሄዳለን። ስለዚህ ህይወት ከዚህ የተሻለ መሆን ነበረባት። ከዚህ የተሻለ መሆን ነበረባት። ከዚህ የተሻለ መሆን የነበረበት ህይወት ይሄ ህይወት ለኔ አይገባኝም፣ ህይወቴ ከዚህ የተሻለ መሆን ነበረበት። ይሄን ሀሳብ ለምንድን ነው የምደጋግመው? ህይወት ከዚህ የተሻለ መሆን ነበረበት። ህይወት ከዚህ የተሻለ መሆን ነበረበት። ይሄ ህይወት ለኔ አይገባኝም፣ ህይወት ከዚህ የተሻለ መሆን ነበረበት። ይሄ ትዳር ለኔ አይገባኝም ነበር፣
ይሄ ኑሮ ለኔ አይገባኝም ነበር። እንደዚህ አይነት ጓደኝነት ለኔ አይገባኝም ነበር። አንዳንዴ እንዲህ አይነት ህመም ለኔ አይገባኝም ነበር። እንዲህ አይነት ህመም ለሷ አይገባም ነበር ብለን ስንናገር ታዲያ ለማን ነው የሚገባው? በእኛ እይታ በእኛ ግምገማ መጥፎ ነገሮች የሚገባቸው ብለን የምናስባቸው ሰዎች አሉ። ለኔ ግን ከኖርኩት ህይወት አኳያ ለኔ ከመጣውበት መንገድ ከከፈልኩት መስዋዕትነት አንጻር ካሳለፍኩት ታሪክ አንጻር ለኔ ይሄ አይገባኝም። ይሄ አስተሳሰብ በጣም በጣም ብዙ ከባድ ነገሮች አሉት ውስጡ። በደንብ ማየት ያለብን ብዙ ሐሳቦች አሉ። ምክንያቱም በብዙዎቻችን በዚህ ሐሳብ እንሰቃያለን። ፈጣሪ ወይ እኔ ተምሬያለሁ፣ ሰርቻለሁ፣ ደክሜያለሁ፣ እንዴት እንዲህ አይነት ህይወት ትሰጠኛለህ ብለን የምናስብበት ጊዜ አለ። አክቹአሊ በጣም በመጀመሪያ ተወቃሽ የምናደርገው ያው ሃይማኖታዊ ማህበረሰብ ስለሆነ ያለ ነው። ፈጣሪ ነው ብዙ ጊዜ ተወቃሽ የምናደርገው። ለኔ ይሄ አይገባኝም፣ ይሄንን አድርጌያለሁና ለኔ ይሄ አይገባኝም። አክቹአሊ በጣም አስቸጋሪ ነገር ይመስለኛል። ለምሳሌ እኔ እንዲያርጌያለሁ ብለን የምንዘረዝራቸው በጎ ነገሮችን ከዘረዘርን በኋላ ፈጣሪ ይሄንን ላደረገ ሰው እንዴት መጥፎ ነገር ተሰጠዋለህ ብለን ልንጠይቅ እንችላለን። አንዴ የተመለሰልኝ ጥያቄ ነው ይሄ። እንደዚህ ዘረዘርኩና ፈጣሪ ለኔ ይሄ አይገባኝም ብዬ አስቀመጥኩኝ። ለኔ እንዲህ አይነት ህይወት አይገባኝም ስል ወደ አእምሮዬ አንድ ሐሳብ መጣ። ኦኬ እንደዛ ከሆነ ደግሞ መጥፎ ነገሮችን መዘርዘር አለብኝ። መጥፎ ነገሮችን ዘረዘርኩና በመጥፎ ነገሮች ደግሞ የሚገባኝ ነገር ነበር ማለት ነው። ምክንያቱም መጥፎ ነገሮችንም ካስቀመጥኩ በኋላ ኦኬ ታዲያ እነዚህ ሁሉ መጥፎ ነገሮች ደግሞ እያለብኝ እንዴት ነው ታዲያ ያልሞትኩት? እንዴት ነው ያልታመምኩት? እንዴት ነው አካለ ጎዶሎ ያልሆንኩት? እንዴት ነው ያልከሰርኩት? እንዴት ነው ብዬ ደግሞ ሳስቀምጥ ኦኬ ህይወት የምትሰራበት የራሷ መንገድ እንዳለ ፈጣሪ የሚሰራበት የራሱ መንገድ እንዳለ ለመረዳት ችያለሁ። ወደ ስነ ልቦናው እንምጣ። አንደርስታንድ ስፒሪቹዋል ስለሆነ ነው። መፍትሄው ታዲያ ምንድነው? ማህበረሰባችን ያው ብዙውን ጊዜ ቅሬታችንን ከፈጣሪ ጋር ስለሆነ ግንኙነታችንን ከፈጣሪ ጋር ጠበቅ ያለ ስለሆነ አንዳንዴ ትግል ይኖርብናል። የመጀመሪያው ተጠቂ ነኝ የሚለው ሐሳብ ነው። ቤተሰቦች እንደዚህ አድርገው አሳድገውኝ ነው እኔ እንደዚህ ሆንኩት። እንደዚህ አይነት ህይወት ገጠመኝ ስለነበረኝ ነው እኔ እንደዚህ ሆንኩት። ኮዝ ኤንድ ኢፌክት ሪሌሽንሺፕ ስንሰራ ይሄ ባይሆን እንደዚህ አልሆነም ነበር ብለን ልናስቀምጥ እንችላለን። በጣም እዚህ ጋር የምንሳሳተው ነገር ያሳለፍነው ህይወት ተጽዕኖ ነበረው እንጂ ሙሉ ለሙሉ እኛን አልቀረጸንም። በጣም ለብዙ ሰው ሊገርም ይችላል። ቤተሰቤ ተጽዕኖ ነበረው እንጂ እኔን ሙሉ ለሙሉ አልሰራኝም። ያደግኩበት ሰፈር ያደግኩበት ማህበረሰብ ተጽዕኖ ነበረው እንጂ እኔን ሙሉ ለሙሉ አልሰራኝም። በጣም የተለያየ ነገር ያሳለፍኩት ገጠመኝ ያሳለፍኩት ህይወት ተጽዕኖ ነበረው እንጂ እኔን ሙሉ ለሙሉ አልሰራኝ። ታዲያ ጌታን ማን ነው ታዲያ እኔን ይሰራኝ? እኔን ይሰራኝ ምንድነው ሲባል የነገሮች መስተጋበር ነው። ማህበረሰቡ፣ ቤተሰቤ፣ ሃይማኖት፣ መንግስታዊ ስርዓቶች፣ ታሪክ የነዚህ ሁሉ ጭፍልቅ እና አንድ ተጨማሪ ደግሞ ድምሩ ውስጥ አንድ ነገር አለ። ቤተሰብ፣ ማህበረሰብ፣ መንግስት፣ ስርዓት፣ ታሪክ ካልን በኋላ አንድ የምናስቀምጠው ነገር አለ። እኔም አለው እዚህ ኢኩዌሽን ውስጥ። እኔ ብቻ አይደለም። ሌሎች ሰዎች አንዳንድ ቦታዎች ላይ እንደሚያስተምሩት አንተ ካሰብክ እኔ ብቻ አይደለም፣ ቤተሰቤ ብቻ አይደለም፣ ማህበረሰቤ ብቻ አይደለም፣ መንግስት ብቻ አይደለም፣ ስርዓቶች አይደለም፣ ታሪክ አይደለም፣ የብዙ ነገሮች መስተጋበር ነው እኔን የቀረጸኝ። ትምህርት ቤት በጣም ብዙ ሐሳቦች ልናነሳ እንችላለን፣ ዘርዝረን የማንጨርሳቸው። ጓደኛ መንፈሳዊ ነገር፣ መንፈሳዊ ህይወት፣ ጓደኛ፣ ትምህርት ቤት እያልን በዘረዘር በጣም ብዙ ድምሮችን ማስቀመጥ የምንችልባቸው ነገሮች አሉ። እነዚህ ሁሉ ሆነው ነው እኔን ይሰሩኝ። ስለዚህ አንዱ ነገር ብቻ እኔን አልሰራኝም። አንዱ ነገር ብቻ የሚሰራኝ ቢሆን ኖሮ ተጠቂ ነኝ ብዬ መውሰድ እድል ነበረኝ። ማንም በጣም ትራውማቲክ የሆነ የተደፈረች ሴት እንኳን ቢሆን በጣም ከባድ የሆነ አንፌር ህይወትን ያሳለፈ ሰው ቢሆን እንኳን ያ ኤክስፒሪየንስ ነው እንደዚህ ያደረገኝ ብሎ የመናገር መብትም አቅምም ምክንያታዊም አይደለም። ምክንያቱም ያሳለፍነው ህይወት ምንም ይሁን ገጠመኛችን ምንም ይሁን የቤተሰብ ህይወታችን ምንም ይሁን ምንም አይነት ህይወት ውስጥ እናሳልፍ እንደዛ ባይሆን እንደዚህ ያልሆነም ብለን የመናገር ምክንያት አይደለም። ምክንያቱም የብዙ ነገሮች ድምር ነው እኔን የሚሰራኝ። ስለዚህ የምንም ነገር ተጠቂ አይደለም። ለዚህ ነው ቤተሰቦችን ማለቅሳቸው። አይኖ ተጽዕኖ ነበራቸው። አይኖ የሆነ ያህል ነገር እኔን በመቅረጽ ውስጥ ትልቅ አስተዋጽኦ ነበራቸው። ግን እነሱ ብቻ እኔን አልሰሩኝ። አይኖ የሀገራችን ሁኔታ፣ የመንግስት የስርዓታችን ሁኔታ ተጽዕኖ እንዳለው አውቃለሁ። ግን እኔን ግን ሙሉ ለሙሉ አልሰራኝም። አይኖ ያሳለፍኩት ትምህርት ቤት፣ አይኖ የተማርኩበት ትምህርት ቤት ያስተማሩኝ መምህራኖች፣ ጓደኞች ተጽዕኖ እንዳላቸው፣ ግን እኔን ሙሉ ለሙሉ አልሰራኝም። አይኖ ገጠመኞች ህይወት ያሳለፍኳቸው ነገሮች ተጽዕኖ እንደነበራቸው አውቃለሁ። እኔን ግን ሙሉ ለሙሉ አልሰራኝም። ህይወት እንዴትም ትሁን ተጠቂ በምንም ነገር ግን ተጠቂ አይደለም።
ተጽዕኖዎች ነበራቸው ነገሮች ብዙ ተጽዕኖዎች አሳድሮብኛል ማለት ግን እኔን ግን ጨፍልቀው ሰርተውኛል ማለት አይደለም ተጠቂ አይደለም ተጽዕኖዎች ነበራቸው እንጂ እኔ ቪክቲም አይደለም ስለዚህ ይሄኛውን አስተሳሰብ ማምጣት ይኖርብናል ማለት ነው ይሄ አስተሳሰብ በጣም ኢምፖርታንት ስለሆነ ሁለተኛ ይገባኛል የምንለው ነገር አለ የሚገባኝን ነገር እኔ ነኝ የምወስነው የሚል አመለካከት አለ ይሄ ይገባኛል ይሄ አይገባኝም የሚል ሐሳብ አለ ከዚህ አስተሳሰብ ሶስተኛ እንመጣለን እውነታውን እንዴት ያያየን መሄድ እንዳለብን ግን ከዚህ አስተሳሰብ ለመውጣት ከዚህ የተሻለ ነገር ይገባኛል ሳይሆን ከይሄንን የተሻለ ነገር እንዴት ልፍጠር ህይወት ከዚህ የተሻለ መሆን ነበረባት ሳይሆን ህይወት የተሻለ እንዲሆን ምን ላድርግ ምክንያቱም እንደነ ይገባኛል ማለት ሌሎች ሰዎች ሊሰጡኝ ይገባል ተፈጥሮ ህይወት ኑሮ አሰራሯ ሊሰጠኝ ይገባል የሚል ነገር ነው በት አንድ ነገር ይጎድላል እኔ ያን ነገር እንዲገባኝ እንድወስድ እንድቀበል ምን ማድረግ አለብኝ የሚለውን ሐሳብ ማሰብ ይኖርብናል ይገባኛል የሚለውን አስተሳሰብ ቀይረ ነው unrealistic expectation ሊወልድ ስለሚችል ቤተሰብ ይሄን ሊሰጠኝ ይገባል ሀገር ይሄን ሊሰጠኝ ይገባል ማህበረሰብ ይሄን ሊሰጠኝ ይገባል ጓደኞቼ ይሄን ሊሰጠኝ ይገባል የትዳር ሀገር ይሄን ሊሰጠኝ ይገባል የሚለውን አስተሳሰብ ቀይረ ነው እንዴት ነው ህይወቴን የተሻለ ማድረግ የምችለው ይገባኛል ብዬ የማስበው ነገር እንዴት ነው እንዲገባኝ ማድረግ የምችለው እንዴት ነው ላገኘው የምችለው የተሻለ ነገር ይገባኛል ሳይሆን ህይወቴን የተሻለ ላደርገው የምችለው እንዴት ነው ወደሚል ሐሳብ ውስጥ እንድንመጣ ይሄኛው ሞር ወደ አክሽን ወደ ተግባር እንድንመጣ እና ኃላፊነትን እንድንለማመድ ያግዘናል ወሳኝ ነገር አለ ህይወት ፍትሃዊና ተገማች ናት ብለን የምናስበው አንድ በጣም ነገር አለ ኢንትረስቲንግሊ የኮዝ ኤንድ ኢፌክት ሁኔታ ተጠቂ ነኝ የሚለው ሐሳብም ላይ ስንመጣ በጣም በተደጋጋሚ መጣልኝ ሐሳብ ነው ኦኬ yes ህይወታችን በዚህ መስመር ለምሳሌ ከዚህ ጀመርን ተጓዝን ከዛ እዚህ ጋር ደረስን ልክ ነው በዚህ መንገድ ባልጓዝ ኖሮ እዚህ ጋር አልደርስም ነበር ስንል ልክ ነው በጣም ልክ ነን ባይዘይ ምንም እዚህ ጋር ተቃውሞ የለኝም እንደዚህ አይነት ቤተሰብ ውስጥ ባላድግ ኑሮ የተለየ ህይወት ይኖረኝ ነበር እንደዚህ አይነት ትምህርት ባልማር ኑሮ የተለየ ህይወት ይኖረኝ ነበር እንደዚህ አይነት ባላገባ ኑሮ የተለየ ህይወት ይኖረኝ ነበር ልክ ነው የተለየ ነው ግን ይያልኩ ያለሁት የተለየ ማለት የተሻለ ማለት ላይሆን ይችላል yes የመጣንበት የህይወት ጉዞ በሌላ የህይወት ጉዞ መስመር ውስጥ ብንጓዝ የተለየ ህይወት ይኖረን ነበር በጣም እርግጠኛ መሆን እንችላለን በሱ ግን የተሻለ መሆኑን ማረጋገጥ አንችልም that was the problem የተሻለ መሆን ነበረበት ካልን በሌላ ህይወት መንገድ ልጓዝ ይችላልው ያልን ነው እንጂ ያለው የተሻለ ለመሆኑ ምንም ማረጋገጫ የለንም አሁን በጣም አጥብቀን ተጽዕኖ አሳድሮብናል ብለን ከምናስባቸው ቤተሰብ ውጭ በሌላ ቤተሰብ አድገን ቢሆን ኑሮ የተለየ ህይወት ይኖረናል ግን የተለየው ህይወት የተሻለም ሊሆን ይችላል ይሄ ከዚህ የተሻለ አሁን ከምንኖር የተሻለ ሊሆን ይችላል ከዚህም የከፋ ሊሆን ይችላል we're talking about possibility ከዚህ የተሻለ ሊሆን ይችል ነበር ካለን yes ሊሆን ይችል ነበር yes እኔ ሳይኮሎጂ ባለማ ሌላ ትምህርት መማር ነው የተለየ ህይወትና የተለየ አይነት አኗኗር እንደሚኖር እንግጠኛ ነኝ የተሻለ ይሆን ነበር ግን ስል I cannot be sure ግጠኛም ሊያደርገን የሚችል ይሄንን ማረጋገጫ ሊሰጠን የሚችል ሰው የለም ያንን ሰው ባላገባ ኑሮ ህይወቴ የተሻለ ይሆን ነበር we cannot be sure we don't know ምን ሊገጥመን እንደሚችል አናውቅም ህይወታችን በጣም የከፋ ሊሆን ይችል ነበር ልንሞትም እንችል ነበር for that matter መጥፎ የሚባል ህይወት ውስጥ ምን እንገባ እንችል ነበር ስለዚህ what is the best alternative እውነታውን መረዳት እውነታው ምንድነው ህይወት ከዚህ የተለየ እንጂ እውነታው ህይወት ከዚህ የተለየ ይሆን ነበር እንጂ ከዚህ የተሻለ እንደሚሆን ምንም ማረጋገጫ የለም የትኛውን የህይወት መንገድና ጉዞ ብንከተል ነው ህይወት ከዚህ የተሻለ እንደሚሆን ማረጋገጫ ሊሰጠን የሚችለው we don't know ምክንያቱም ስላልተጓዝንበት ምክንያቱም እኛን በሚመስል መንገድ በዛ ህይወት ውስጥ ሊጓዝ የሚችልም ሰው ስለሌለ ስለዚህ ምን ይሻላል እውነታው ምንድነው ያስ ይኖርነው ህይወት በሙሉ ባንድ ውሳኔ የተለየ ህይወት ሊሆን ይችላል እርግጠኛ ነኝ በዛ ዛሬ በመንወስነው ህይወት የተለየ አቅጣጫ ሊይዝ ይችላል ያስ የተሻለ እንዴት ማድረግ እንችላለን የተሻለና ጥሩ ማድረግ የሚቻለው እንዴት ነው የሚለውን ግን ማየት እንችላለን አንድ ያለንን ነገር በደንብ ማመስገንና መውደድ ስንጀምር ሁለት ያለንን ነገር ተጠቅመን እንዴት የተሻለ ላድርገው ብለን ስናስብ ማለት ነው ስለዚህ የመጣንበትን ህይወት መንገድ ከመውቀስ ይልቅ አሁን ያለንበትን ህይወትና የደረስንበትን ደረጃ በደንብ ማጣጣም የደረስንበትን ነገር እንዴትና በምን መንገድ ልጠቀመው ብሎ ማሰብ በጣም የተሻለ ስለሚሆን ማለት ነው የተሻለ ብቻ ሳይሆን ያለን ብቸኛ አማራጭ እሱ ነው ብዬ አስባለሁ ምክንያቱም የተጓዝነውን ህይወት እንዳለ መጓዝ
መጓዝ አለመፈለግ በራሱ ለውጥ ለማያመጣልን ማለት ነው። ስለዚህ እውነታው ምንድነው? የተለየ ህይወት ይኖርን ነበር፣ ግን የተሻለ ለመሆኑ ማረጋገጫ ሊሰጠን የሚችል የለም። ስለዚህ ምን ይሻላል? አሁን የምንኖረውን ህይወት በምስጋና በደስታ በማጣጣም ያገኘነውን ካሳለፍነው ህይወት ያገኘነውን ትምህርት ክህሎት ተጠቅመን ህይወታችንን የተሻለ ማድረግ ያንን ህይወት እንቅስቃሴ ውስጥ በሙሉ በመግባታችን ያገኘነውን ጥልቅ የሆነ ጥበብና መረዳት ደግሞ ለህይወታችን መንቃት ማዋል ያስፈልገናል ብዬ አስባለሁ። እንደዛ ሲሆን ጥሩ ይሆናል ወደሚል ነገር እንመጣለን ማለት ነው። የመጨረሻው ጤናማ ያልሆነ ፉክክር። ይሄ በጣም ብዙ ጊዜ የተባለ ነገር ነው። በህይወት ከማንም ሰው ጋር መፎካከር አልችልም። በህይወት የሱ ህይወት እኮ የተሻለ ነው ከኔ we cannot be sure የሱ ህይወት ከኔ የተሻለ ለመሆኑ ማንም ሰው ማረጋገጫ አሁንም ሊሰጠን አይችልም። በጣም ከባድ ነገር ነው። በምን መስፈርት አወዳድረው ነው የኔ ህይወት ከሱ ህይወት አይሻልም ይሻላል ብዬ ላስቀምጥ የምችለው? በምን መስፈርት? በህይወት ማንም ሰው ከማንም ሰው ጋር ሊወዳደር አይችልም። በገቢ ብናወዳደር አንዱ ሰው ከተሻለ ገቢ ሌላኛው ሊኖር ይችላል። I understand that ግን በህይወት ግን ማወዳደር አንችልም። ምክንያቱም በምን ሜዠርመንት ለክተን ነው የሱ ህይወት ከኔ ህይወት የተሻለ ነው ብለን እናስቀምጠው? በመስፈርቶች ልንወዳደር ይችላል። መስፈርት አስቀምጠን ግን በህይወት ሙሉ እኔ ከኖርኩት ህይወት የሱ ህይወት የተሻለ ነው ብለን ማስቀመጥ የምንችልባቸው መንገዶች ግን የሉም። እዚህም ጋር በጣም ጥንቃቄ ማድረግ አለብን። ምክንያቱም ፉክክር ሰውን ማየት በጣም ጥሩ ነገር ነው። ለኢሚቴሽን ይረዳናል። ኢሚቴት ስናደርግ ሮል ሞዴል ዲቨሎፕ እናደርጋለን። ሮል ሞዴል ዲቨሎፕ ስናደርግ የህይወት ጉዞ ውስጥ አላማ ስናስቀምጥ፣ ቪዥን ስናስቀምጥ፣ ቫልዩ ስንቀርጽ በጣም ትልቅ አስተዋጽኦ ይኖረዋል። ግን በህይወት ማንንም ሰው ለመምሰል መሞከር የለብን። ማንንም ሰው የሆነን መስፈርት ከሆነ ሰው ልንማርና ልንመስል እንችላለን። በህይወት ያንን ሰው የሚመስል ህይወት ለመኖር ግን መጣር የለብንም። ምክንያቱም ሁላችንም የተለያየን ሰዎች ስለሆነ አንዱ ትልቁ ችግር ሮል ሞዴሊንግ ላይ ፊልም ላይ ሰዎች በተለይ አዶለሰንስ እድሜ ላይ ሰዎች ስትራይቭ የሚያደርጉት ሌላን ሰው ለመምሰል መሞከር ነው። ሌላን ሰው በሆነ ኳሊቲ በሆነ መስፈርት መምሰል ሊኖር ይችላል። ህይወታችንም ስናወዳደር በሆነ ኳሊቲ በሆነ መስፈርት ህይወታችን ከሌላ ሰው ጋር ልናወዳደር እንችላለን። የኔን ህይወት የሌላኛውን ሰው ህይወት እንዲመስል ለማድረግ መሞከር ግን በጣም ጤናማም አይደለም፣ ትክክልም አይደለም፣ አይመጣም። ምክንያቱም የዛን ሰው ህይወት ራሱ ሙሉ ለሙሉ እናውቀዋለን ብለን መገመት አንችልም። በተለይ ሴሌብሪቲዎችን ስናይ አይኖ ሶሻል ሚዲያ በተለይ ምን ያህል በጣም ብዙ ችግር እየፈጠረብን እንደሆነ እረዳለሁ። በተለይ የትዳር ቪዲዮዎች ቲክቶክ ላይ የተለያዩ ቦታዎች ላይ ፖስት የሚያደርጉ ሰዎች አሉ። ትዳር ጥሩ ነው፣ እንደዚህ በጎ ነገሮች እንዳለው ማሳየታቸው፣ ግን ያን የምናየው ህይወት ብቻ ግን አይደለም ትዳር። በጣም ብዙ መሰናክሎች፣ ብዙ ፈተናዎች፣ ብዙ ከበስተጀርባ ከመጋረጃው በስተጀርባ በጣም ብዙ ነገሮች አሉ። ስለዚህ በሆነ ነገር ስትራይቭ ማድረግ ኢሚቴት ማድረግ በጣም ጥሩ ነገር ነው። በህይወት ግን ማንንም አንምሰል። በህይወት ከማንም ጋር ራሳችንን አናወዳደር። ለመምሰልም መሞከር የለብንም። በህይወት ለመምሰል የምንሞክረው ማንም ሰው ሊኖር አይገባም ማለት ነው። እንዲህ ያለን ስንሄድ ጥሩ መረዳት ይመጣል። አንድ ጥያቄ አለ። እነዚህን ሁሉ ይሄ ለኔ አይገባኝም ሳይሆን ለኔ የሚገባኝን ህይወት የምወሰን በተለይ ህይወት ፍትሃዊ ናትና ተገማች ናት ብለን ከምናስበው ውስጥ ለኔ የሚገባውን ህይወት የምወስነው እኔ ብቻ አይደለሁ። ባይዘው አንዱ ትልቁ ችግር ነው። ለኔ ይሄ ይገባኛል ብዬ ሳስቀምጥ ሌላኛው ሰው ነው ላንተ ይሄ አይገባም ለኔ ነው ሊል ይችላል። ወይም ደግሞ የህይወት አሰራርና ኑሮን ስንመለከት ነው ይሄ ላንተ አይገባም ላንተ የሚገባው ይሄኛው ነው የሚል ነገር ውስጥ ሊመጣ ይችላል። that's በጣም ደስ የሚለው የህይወት አሰራር ይሄ ነው። ደስ የሚለው ያልኩበት ምክንያት ለምን መሰላችሁ? ይገባኛል ብለን ከምናስበው ውጭ እኛ በአእምሯችን ኮምፕሬንድ ማናረጋቸው ዋው እንዴት የተሰጠኝ የምንላቸው ድንቅ ነገሮችም አሉ። ለኔ እኮ ይሄ አይገባም እያልን ተንበርክከን ልንወስዳቸው በሂዩሚሊቲ በትህትና ልንወስዳቸው የሚገባ በጣም ብዙ ነገሮች አሉ። ምክንያቱም እኔ ይገባኛል ካልኩትና ካስቀመጥኩት በላይ ሌሎች በህይወት አሰራሮች ውስጥ የተሰጡን ብዙ ነገሮች አሉ። አይገባኝም እያልኳቸውም የተሰጡኝ ብዙ ነገሮች ስላሉ ማለት ነው። ስለዚህ ይሄ ነው ህይወት ማለት። ለኔ ይገባኛልና ይሄኛው ይገባኛል ይሄኛው አይገባኝም እያለን መሄድ አይደለም። ህይወት አሞርፌቴ ይሉታል ላይክ ስቶሲዝሞች ማለትም ህይወትን እንዳመጣጧ መቀበል ይቻላል። እንዳመጣጧ መቀበልም አስፈላጊ የሚሆንባቸው ጊዜያቶች አሉ። ለምን ህይወት የብዙ ነገሮች ድምር እንጂ የኔና የኔ ብቻ ነው ቁጭ ብዬ እንደ ልብ ወለድ ምጽፋት አይደለችም። ህይወት ተጽዕኖዎች ያሉባት። ለዚህ ነው ወደ ሌላ ቶፒክ ሊገባ ነው። ዴይድሪሚንግ ፋንታሲ ሮንግ የሚሆነው ለዚህ ነው። because daydreaming and fantasy ማለት ምን ማለት ነው? visualization more than reality ማለት ነው። አእምሮአችን የምንስለው ነገር ከእውነታው ዓለም ሲበልጥብንና አእምሮአችን የምንስለው ነገር ወደነው እውነታውን መጥላት ስንጀምር በጣም አደገኛ ሌላ ቪዲዮ ብሰራ ይሻለኛል። በጣም አደገኛ ነገር ነው ይሄና እናየዋለን። ሐሳቦች መደጋገም እንዳይሆን ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሐሳባችሁን ግለጹልኝ።
በእነዛ ላይ ተመርኩዤ ቪዲዮዎችን ለመስራት እሞክራለሁ። በጣም ነው የማመሰግነው ለነበረን ቆይታ። መልካም ጊዜ